ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ፍጹም ተሾመ ቆይታ አድርጋለሁ። ባለፈው ሳምንት የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አርቲሜትር የተባለው በመርፌ የሚሰጥ የወባ መድኃኒት ጥቅም ላይ እንዳይውል እገዳ መጣሉ ይታወሳል። ይህንን ተከትሎ የከፋ ዞን ጤና መምሪያ መድኃኒቱ አገልግሎት ላይ ያለመዋሉን ጥብቅ ክትትል እያደረገ እንደሚገኝ ገልጿል። ከዚህ ጋር ተያይዞ ባልደረባችን ብሩክታዊት ብርሃኑ ተጨማሪ ዘገባ ይዛለች። ተከታትለን እንመለስ። የከፋ ዞን ጤና መምሪያ ጤናና ጤና ነክ አገልግሎቶች ግብዓትና ጥራት ቁጥጥር ዋና ስራ ሂደት አስተባባሪ አቶ ሰለሞን ለገሰ አርቲሜትር የተባለውን በመርፌ የሚሰጥ የወባ መድኃኒት ባለፉት ጊዜያት ጥቅም ላይ እየዋለ እንደነበር ገልጸው በአሁኑ ጊዜ አገልግሎት ላይ እንዳይውል እንደታገደ ተናግረዋል። አርቲሜትር አንደኛ የወባ መድኃኒት ነው። የወባ መድኃኒቶች ያው አንደኛ በታብሌት መልክ የሚሰጥ አለ፣ በመርፌ መልክ የሚሰጥ አለ። አርቲሜትሪ ያው 80 ሚሊ ግራም ነው። በታፋ ላይ የሚሰጥ ነው። ለ5 ቀን ነው የሚሰጠው የመድኃኒት። ያ ሰሞኑን የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን ያው ገበያ ላይ ቅኝት አድርጎ አንደኛ እነዚህ መድኃኒቶች ከዚህ በፊት ያው አገልግሎት ላይ ይውሉ ነበር። ያው አንድ መድኃኒት አገር ውስጥ ሲገባ አንደኛ የጥራት ደረጃው ለህብረተሰብ ጤና ይሆናል አይሆንም የሚለው የጥራት ደረጃዎችን ካለፈ በኋላ ነው ወደ አገልግሎት ሙሉ ማለት ነው። አሁን እነዚህ መድኃኒቶች ከተሰራጩ በኋላ በተመሳሳይ መልኩ ያው እነዚህ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን መስሪያ ቤት የገበያ ቅኝት ያደርጋል። እነዚህ ገበያ ቅኝት ላይ እነዚህ መድኃኒቶች በላቦራቶሪ ከተፈተሹ በኋላ ከደረጃ በታች ወይም አርቲሜትሪ የሚባል መድኃኒት የወባ በሽታ መከላከል የማይችል መድኃኒት ንጥረ ነገር ያው ከውስጡ የተገኘበት ሁኔታ ስላለ ከገበያ እንዲወጣ የተደረገበት ሁኔታ ነው ያለው። ሌላው ደግሞ አገር ውስጥ ያልተመዘገቡ ምርቶች ይገባሉ። በመርፌ መልክ የሚሰጥ አለ፣ በክኒን መልክ የሚሰጥ አለ። እነዚህን ያው ገበያ ጥናት በማድረግ ሁለተኛ ያው ፍተሻም አንዳንድ ቦታዎች ላይ ሰርቬ በመስራት እነዚህ ነገሮች ያው ከገበያ እንዲወጡ የተደረጉ ያሉበት ሁኔታ ነው ያለው። በየጤና ተቋማትና መድኃኒት መደብሮች የገቡ መድኃኒቶች እንዳይሰራጩ ድንገተኛ ፍተሻ እያደረጉ እንደሚገኝ ገልጸዋል። እነዚህን ያው በዞን ጤና ደረጃ ያው ፍቃድ የምንሰጣቸው ለመድኃኒት መደብሮችና ለመካከለኛ ክሊኒክ አለ የመጀመሪያ ደረጃዎች ላይ ያው ከክልሎች ጋር አብረን በጋራ የምናያቸው ድንገተኛ ፍተሻ ነው የምናደርገው። በዛ ሰዓት እነዚህ መድኃኒቶች አንደኛ በተቋም ደረጃ መያዝ ያለባቸው መድኃኒቶች አሉ፣ ከደረጃ በላይ የሚይዙም አንዳንዶቹ አሉ። እነዚህ መድኃኒቶች እንዳይያዙ አንደኛ ያው ድንገተኛ ፍተሻ እናደርጋለን። ከዚህ አንጻር በዚህ ዓመት እንደ ዞን ወደ 2.5 ሚሊዮን የሚያወጣ የወባ መድኃኒት ብቻ ሳይሆን ሌሎች እነዚህ በኮንትሮባንድ መልክ የገቡ መድኃኒቶችን የያዝንበት ሁኔታ ነው ያለው። ግል ጤና ተቋማት ላይ ያው ክትትል እናደርጋለን። አንደኛ ፍቃድ ሲሰጥ አንደኛ ወደ ንግድ የገባ አካል ብዙ ነገሮችን ነው የምሰራ። እሱ ብቻ ሳይሆን ንግድ ፍቃድ ብቻ የወሰዱ ሳይሆን መንግስት ጤና ተቋም ሆነውም ኮንትሮባንድ የሚነግዱ ባለሙያዎች እንዳሉ እየተከታተልን ያለበት ሁኔታ ነው ያለው። ከዚህ አንጻር አንደኛ እነዚህ ከጥቅም ውጭ የሆኑ መድኃኒቶች አገልግሎት ላይ እንዳይውሉ የግንዛቤ ማስጨበጫ ትምህርት ነው የምንሰጠው። ሁለተኛ ያው ቴሌግራም ቻናላችን ላይ እንለቃለን። በሶስተኛ ደረጃ ያው ፍተሻ ነው የምናደርገው፣ ድንገተኛ ፍተሻ። ከዚህ አንጻር እነዚህን በዚህ መልኩ ነው የምንከታተለው። በመሆኑም ይህን መድኃኒት የጤና ባለሙያዎች እንዳይጠቀሙትና በየደረጃው ያሉ የወረዳና ከተማ አስተዳደር ተቆጣጣሪዎች በየአካባቢያቸው ጥብቅ ክትትል በማድረግ እርምጃዎችን እንዲወስዱ አሳስበዋል። ያው እንደ ዞናችን ወደ 17 መዋቅር አለ። 12 ወረዳ ከተማ አስተዳደር እና 5 ከተማ መዋቅሮች አሉ። እዚህ ላይ እንግዲህ ብዙ ተቋማት አለ። እንደ ዞናችን የመንግስትና ግል ተቋም ጨምሮ ወደ 700 ምናምን ተቋም ነው አለ ማለት ነው። ስለዚህ እዛ ላይ ማስተላለፍ የምንፈልገው ምንድነው እንደዛ አይነት ችግሮች ሲኖሩ በጋራ ከኛ ጋር ተደራጅቶ መስራት አለባቸው። አንደኛ ከንግድ አካባቢም አለ፣ ከዞን ጤናም አለ፣ ከፊት ጸጥታም አለ፣ ከፖሊስም ከዚህ ጋር ተያይዞ በተለፊት አካላት አካባቢ ብዙ ያዛዝናቸው ነገሮች አሉ፣ ክሶች ማለት ነው። በመድኃኒት ብቻ አይደለም እነዚህ ህገወጥ ከቅቤ ምርት ጋር ከማር ምርት ጋር እነዚህ ነገሮች ላይ በጋራ ክትትል አድርገን የህብረተሰቡን ጤና መጠበቅ አለብን የሚል መልእክት ነው። አክሎም ህብረተሰቡ ከጤና ባለሙያዎች ጋር በመተባበር ምርቱ ገበያ ላይ እንዳይውል ማድረግ እንደሚገባ አስገንዝበዋል። ህብረተሰቡ እንግዲህ መከላከል ያለበት አንደኛ ተቆጣጣሪ ባለሙያ ብቻ አይደለም። አብዛኛውን ጊዜ እንግዲህ መንግስት ጤና ተቋማት አካባቢ ያው ከ85% እና ከዛ በላይ መድኃኒት አቅርቦት አለ። ከዚህ ውጪ ይጻፋል አብዛኛውን ጊዜ ማለት ነው። አንደኛ ያ የሚጻፈው መድኃኒት በደንብ መጠየቅ አለባቸው። 3 ጊዜ ማረጋገጥ አለባቸው። አንደኛ የሚሰጠው መድኃኒት በታብሌት ከሆነ ለምን እንደሚሰጥ፣ መርፌውን ለምን አገልግሎት እንደሚውል፣ ከየት እንትን እንዳለ ጠይቆ መርዳት መብት አላቸው። ከዚህ ውጪ ችግር ካለበት መልእክት ማስተላለፍ ነው ወደኛ። በስልክ ጥሪ አለ 84 ነጻ ስልክ አገልግሎት አለ። በዚህ ነው መልእክት ማስተላለፍ።
ህብረተሰቡ ከጸጥታ መዋቅሩ ጋር መስራት በመቻሉ ያለፉትን በዓላት ያለምንም ጸጥታ ችግር ማሳለፍ መቻሉን የዋቻ ከተማ አስተዳደር ፖሊስ አስታውቋል። ህብረተሰቡ ለሚያበረክተው ሁለንተናዊ ድጋፍም ምስጋና ቀርቧል። በአብዛኛው የሀገራችን ክፍል በዓልን ምክንያት በማድረግ በተለያዩ ሁኔታዎች የሚከሰቱ ወንጀሎች ይስተዋላሉ። እነዚህን ታዲያ በየደረጃው ያሉ የጸጥታ መዋቅሮች ከህብረተሰቡ ጋር በመተባበር ወንጀል የመከላከል ብሎም የእርምት እርምጃ በመውሰድ አካባቢውን ሰላም የማስፈን ተግባር በብዛት ይሰራል። ዛሬ ለዚህ ሀሳብ መነሻ ከሆኑ አካባቢዎች አንዱ የዋቻ ከተማ ሲሆን ከመስከረም 1 ጀምሮ ሲከበሩ የነበሩ ህዝባዊና ሃይማኖታዊ በዓላት ከመቼውም በላይ ሀገራዊ አንድነትን በሚያጠናክር መልኩ ያለምንም ችግር እንዲከበር ህብረተሰቡን የጸጥታ አካል የነበራቸው ጥምረትን የሚያስረዱት የዋቻ ከተማ አስተዳደር ፖሊስ አዛዥ ዋና ኢንስፔክተር ትግሉ ወልዴ ናቸው። አሁን ይህን ብቻ ሳይሆን 20 ድረስ ጀምሮ የተለያዩ ዓመት በዓሎችን ስናሳልፍ እኛ ከተማ አስተዳደራችን የተለያዩ 4 አይነት ሃይማኖቶች አሉ። ኦርቶዶክስ፣ ሙስሊም፣ ካቶሊክ እና ፕሮቴስታንት አሉ። አንዱ ዓመት በዓል ስናስተላልፍ አሁን ለምሳሌ መስከረም 1 እንደ ዘመን መውጫ ስንጠቀም 4ቱንም ሃይማኖት እንጋብዛለን። አንደኛ ለፖሊስ ደጋፊ እንዲሆኑ፣ ሁለተኛ ፓትሮልም ወደ የማታም የቀንም ፖሊሶች ሲሰሩ በተለያየ ቦታ በተለያየ በሎጂስቲክም በምንም እንዲደግፉ እናደርጋለን። ከዛ አልፎ ደግሞ የጸጥታ ችግር ማንኛውም ነገር ሲኖር ቢሮአችን ላይ እንደሚታዩት እዚህ ጋር ከመኮንን አመራር ጀምሮ 2 አባላት ያድራል በማደር ከህዝቡ የሚመጣውን ትሪክም ሆነ ማንኛውም ነገር የሚያስተናግድ ከነ መኪና ጭምር እዚህ ያድሮበት ነው የሚያስተናግደው ቢሮአችን ማለት ነው። ቤቱ አድርም ከማናጅመንት 1 አመራር ያድራል፣ ከአባላት 2 ያድራል። የሚፈጥነውን ከቤታችን እስከምንነሳ ድረስ በቦታ ድረስ የሚያረጋጋን አመራር ወክለን አሳድረን ያለ ነውና እናደርጋለን። ከዛ አልፎ ደግሞ መስከረም 1 ላይ ከ14 ቀን በፊት ዓመት በዓል እንዴት ማክበር እንዳለብን ልዩ እቅድ በማውጣት ከተማ መመጥንና አሁን ያለው የከተማ ጸጥታ ሁኔታን በመመጥን እቅድ በማውጣት አንደኛ ለከፋ ዞን ፖሊስ መምሪያ፣ ሁለተኛ የዋቻ ከተማ ከንቲባ፣ ሶስተኛ የዋቻ ከተማ ፓርቲና ጸጥታ እቅዳችን በማስተቸት እቅዱን ይዘን ወደ ስራ ገብተናል። በዚህ የጋራ ጥምረትም እስካሁንም ምንም አይነት ወንጀል ሳይፈጸም መቆየቱን የገለጹት አዛዡ በየቀጠናው የወንጀል ክትትል ቡድን መጠናከሩን ይናገራሉ። ከ2017 መስከረም 1 ጀምሮ እስከ አሁን 2017 21 ድረስ በዋቻ ከተማ አስተዳደራችን ማንኛውም ወንጀል አልተመዘገበም፣ የትራፊክ አደጋም አልተመዘገበም። በእቅድ ነው ያለ ነው። በእቅድ ስንመራ 4 ቀጠና አለን። እያንዳንዱ ቀጠና ላይ ልዩ መረጃ ወይም ልዩ ደህንነት የምንለው አንዳንድ ሰው እናስቀምጣለን። እያንዳንዱ ቀጠና ላይ 2 ፖሊስ እንመድባለን። እያንዳንዱ ቀጠና ላይ 4 ደንብ አስከባሪ እንመድባለን በመደባችን። ከዛ አልፎ ደግሞ እዛ የራሱ የሆነ ቀጠና ላይ የሚያረግብ የራሱ የሆነ የህዝብ ጸጥታ አለ። ከህዝብ የመረጥ ነው ማለት ነው። ከህዝባችን የራሱ ጸጥታ ሆኖ የራሱ ፖሊስ ሆኖ እዛ የሚመጣው ነገር ዳኝነት ሰጥቶ እዛ ቀጥቶበት በእድር በሰፈር ቀጥቶበት ሜዳኝ ጸጥታ አካላለን የራሱ ህዝባዊ ጸጥታ ማለት ነው። እሱም በማዋቀራችን ጸጥታ እንዲቀንስ አድርጎብናል። ሁለተኛ ህዝባችን ለምሳሌ ባልና ሚስት ድብደባ ይኖራል፣ ሲካል ይኖራል። የተለያዩ ወንጀሎች ሲኖሩ ቀላል ወንጀሎች እዛ ዳኝቶበት እዛ በእድር በቀጥና የሚዳኙ ጸጥታ አካሎችን አዋቅረናል። ይህ ውጤት እንዲመዘገብ በየአካባቢ የሚነሱ አንዳንድ ጉዳዮች እዛው ህዝቡ እንዲፈታ ማድረግ መቻላቸው የወንጀል መጠኑ በከፍተኛ ሁኔታ እንዲቀንስ እንዳስቻላቸውም ይጠቁማሉ። ፖሊስ ድንበር የሌለው በመሆኑ ከአጎራባች ወረዳዎች ጋርም በጋራ በመስራት ችግሮችን ለመቅረፍ ጥረት እየተደረገ እንደሚገኝ ዋና አዛዡ ያስረዳሉ። ህብረተሰቡ ከጸጥታ አካሉ ጎን በመቆም ለሚያደርገው ድጋፍም ምስጋናቸውን አቅርበዋል። ዋቻ ከተማ ማለት ጨና ወረዳ ማለት ዋቻ ከተማ ነው። ኢብን እንደ ዋቻ ከተማ አስተዳደር አልፎ እንደ ጨና ወረዳ ሁለቱ መዋቅሮች አንድ አካባቢ የሚኖሩት ሁለቱ መዋቅሮች አንድ ቦታ የሚኖሩት ለአሰራር እና ለከተማ እድገት ተብሎ የተካፈሉ በሆኑ እንደ ዋቻ ከተማ እንደ ጨና ወረዳ እኔ እውነት ለመናገር ህዝባችን ጸጥታ ወዳጅ፣ ሃይማኖታዊ አክባሪና ለህግ ተገዢ የሆነ ህዝብ ያለበት አካባቢ መሆኑ እንደ ዋቻ ከተማ አስተዳደር ፖሊስም ዋቻ ከተማ ህዝባችን ጨና ወረዳ ህዝባችን ክብር ምስጋና አለን።
ከዚህ ያለፈም በማንኛውም የሚፈጠሩ ነገሮች ሃይማኖታዊ ችግሮች የሚፈጠሩ ፖለቲካዊ ችግሮች የሚፈጠሩ በውይይት መፍታት እንደሚቻልና በውይይት እንደምንፈታ የህዝባችን ጥያቄ በማንኛውም ሰዓት ገብተን እንደምናስተናግድ ቃል የገባው ዋቻ ገልማ ህዝብን ጨና ወዳ ህዝብንም ታላቅ ምስጋና አለን። በክልሉ የአርብቶ አደሩን ህይወት የሚቀይሩ ተግባራት ላይ ትኩረት በማድረግ እየተሰራ ያለው ስራ ውጤት ያስመዘገበ በመሆኑ ተጠናክሮ መቀጠል እንዳለበት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት አርብቶ አደርና ቆላማ አካባቢ ጉዳዮች ቢሮ የ2016 በጀት ዓመት እቅድ አፈጻጸም ግምገማና የ2017 በጀት ዓመት እቅድ ዙሪያ ባለድርሻ አካላት በተገኙበት በቦንጋ ከተማ ውይይት አካሂዷል። በመድረኩ የክልሉ ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ፣ የክልሉ ምክትል ርዕሰ መስተዳድርና ግብርና ቢሮ ኃላፊ አቶ ማስረሻ በላቸውን ጨምሮ የሴክተር መስሪያ ቤት ኃላፊዎችና የዞንና የወረዳ ከፍተኛ ስራ ኃላፊዎች ተገኝተዋል። በላቸው በላይ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት አርብቶ አደርና ቆላማ አካባቢዎች ጉዳይ ቢሮ የ2016 በጀት ዓመት የእቅድ አፈጻጸምና የ2017 በጀት ዓመት እቅድ ዙሪያ በየደረጃው ካሉት መዋቅሮችና ባለድርሻ አካላት ጋር የሴክተር ጉባኤውን በቦንጋ ከተማ አካሂዷል። በጉባኤው ላይ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ እንደገለጹት ዘርፉ በክልሉ ቀላል የማይባል የቆዳ ስፋትና ብዙሃነት የሚገኝበት አካባቢ ላይ ትኩረት አድርጎ የሚሰራ በመሆኑ የሁሉም ባለድርሻ አካላት ቅንጅትና ድጋፍ እንደሚያስፈልግ ተናግሯል። የክልላችን ምናልባት ቀላል የማይባል የቆዳ ስፋት፣ የህዝብ ቁጥር፣ የብሔረሰብ ምጣኔንም የያዘ አካባቢን የሚያስተዳድር በነዛ አካባቢዎችና ማህበረሰብ ክፍሎች የሚሰሩ የልማት፣ የመልካም አስተዳደር፣ የሰላም እንደዚሁም ደግሞ የአቅም ግንባታ ጉዳዮችን የሚያስተባብር ተቋም የሚመራውን ስራ የምንገመግምበት መድረክ ነው። በዚህ ሂደትም በዋናነት የአርብቶ አደርና ቆላማ አካባቢ ጉዳዮች በአርብቶ አደሩ አካባቢ ላይ በዋናነት ትኩረት የሚያደርገው በአንደኛ የአቅም ግንባታ ስራ ላይ ነው። ይህም የአርብቶ አደሩ ማህበረሰብ የመፈጸምና የማስፈጸም አቅምን የማሳደግ የሰው ኃይል ልማትን በስልጠና፣ በትምህርት፣ በልምድ ልውውጥ አቅም የመገንባትና ከሌሎች የክልላችን አካባቢዎች ከአርሶ አደሩ አካባቢ ጋር ተመጣጣኝ የመፈጸም የማስፈጸም አቅም ደረጃ ላይ እንዲደርሱ የማድረግ ስራ በዋናነት ይሰራል። በሁለተኛ ደረጃ በመሰረተ ልማት ዙሪያ በተለይ ተመጣጣኝ ልማትን ለማረጋገጥ በሚደረገው ጥረት ውስጥ በአንድም በሌላ መልኩ ምንም እንኳን ሌሎች የክልላችን አካባቢዎችም የመሰረተ ልማት ውስንነት እጥረት ያለ ቢሆንም በአርብቶ አደሩ አካባቢ ግን የከፋ ነው። ይህንን ልማት ለማረጋገጥ የሚያስችሉ በጤና፣ በትምህርት፣ በውሃ፣ በመንገድ መሰረተ ልማት እንደዚሁም ደግሞ በመስኖ መሰረተ ልማት አውታሮች አካባቢ የሚሰሩ የመሰረተ ልማት ግንባታ ስራዎችን በጥናትና ዲዛይን ስራ ማገዝ፣ መደገፍ ከተለያዩ ባለድርሻ አካላት ከልማት አጋሮች ጋር በመተባበር የመሰረተ ልማት ግንባታና ዝርጋታ ስራዎችን ማፋጠን ሌላው ተልዕኮው ነው። ርዕሰ መስተዳድሩ አክለውም ተቋሙ በአርብቶ አደርና ቆላማ አካባቢዎች የመፈጸምና የማስፈጸም አቅም ግንባታ እንዲሁም በመሰረተ ልማት ግንባታ፣ በእንስሳትና ሌሎች ዘርፈ ብዙ ተግባራት ላይ ክልሉ ልዩ ትኩረት እንደሚሰጥ አንስተዋል። መንገድ ስራ በሚከናወንበት ሰዓት ከመንገድና ትራንስፖርት ቢሮ ጋር፣ ውሃ በሚሰራበት ሰዓት ከውሃ መስኖና ኤነርጂ ቢሮ ጋር፣ እንደዚሁ ሌሎች የመስኖ ልማት ሲሰራ ከመስኖ ተቋማት ጋር፣ ጤናና ትምህርት ሲሰራ ከጤናና ትምህርት ተቋማት ጋር በቅንጅት የግብርና ስራዎች በሚሰሩበት ሰዓት ላይ ከግብርና ቢሮ ጋር ተቀናጅቶ የሚሰሩ ስራ ነው። ይሄ ቅንጅታዊ አሰራር እንዲያሳልጥ ስቲሪንግ ኮሚቴም ተደራጅቶ በስቲሪንግ ኮሚቴ እየተመራ ነው ያለው። የዛ ስቲሪንግ ኮሚቴን አቅም የማሳደግ ስቲሪንግ ኮሚቴውም ተገቢ ውሳኔዎችን እያስተላለፈ ውጤት መሰረት ያደረገ ክትትል፣ ድጋፍ፣ ግምገማ የሚያደርግበት የአሰራር ስርዓት መዘርጋት ያስፈልጋል። ስለዚህ ባለፉት ጊዜያት በተለያየ ምክንያት ሲንጠባጠቡ የነበሩ ስራዎችን ከዚህ በጀት ዓመት ጀምሮ በጣም በተደራጀ መንገድ መምራት አለብን። ውጤትን መሰረት ያደረገ
ስራ መስራት አለብን ብለን ትኩረት አድርገናል። የክልሉ አርብቶ አደርና ቆላማ አካባቢዎች ጉዳይ ቢሮ ኃላፊ አቶ ታምሩ ቦኒ በበኩላቸው መንግስት የተለያዩ ፖሊሲዎችን፣ ስትራቴጂዎችንና ፕሮግራሞችን አዘጋጅቶ ተግባራዊ በማድረግ የበለጸገ አካባቢ ለመፍጠር በዘርፉ ከፍተኛ ጥረት እያደረገ እንደሆነም ገልጸዋል። በለውጡ መንግስት የተጀመረውን የልማት ስራ በተቀናጀና በተደራጀ እንዲሁም ሁሉ አቀፍ በሆነ መልኩ በአርብቶ አደርና ከፊል አርብቶ አደር አካባቢ የማህበረሰብን ግንዛቤ በማሳደግ በልማት ማዕከላት በማሰባሰብ ማህበራዊና ኢኮኖሚያዊ አገልግሎት ሰጪ ተቋማቶችን ገንብቶ በተሟላ መልኩ አገልግሎት እንዲሰጡ በማስቻል የተለያዩ ግብዓቶችን ማቅረብ የአመለካከትና የክህሎት ችግሮችን በመፍታትና ስልጠና በመስጠት የአርብቶ አደርና ከፊል አርብቶ አደር ማህበረሰብ የአኗኗርና የአመራረት ዘይቤ ላይ ትኩረት በማድረግ የማህበረሰቡን በተለይም በሴቶችና ወጣቶች ላይ ከፍተኛ ርብርብ አድርጎ እየሰራ ይገኛል። ለተሳታፊዎቹ የ2016 በጀት ዓመት እቅድ አፈጻጸም ሪፖርት በዶክተር ታጠቅ ብርሃኑ ቀርቦ ውይይት ተደርጎበታል። ተሳታፊዎቹ በሰጡት አስተያየት የክልሉ መንግስት ለዘርፉ የሰጠውን ትኩረት አጠናክሮ እንዲቀጥል ጠይቀዋል። ሬድ ፕላስ ፕሮጀክት የሚሰራቸው ስራዎች በህብረተሰቡ ኑሮ ማሻሻያ ላይ ውጤት እያመጣ መሆኑ ተገለጸ። የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ በሬድ ፕላስ ፕሮጀክት የታቀፉ ወረዳዎች የፕሮጀክቱ አስተባባሪዎች በተገኙበት የሩብ ዓመት አፈጻጸም ግምገማ አካሂዷል። የአፈጻጸም ግምገማው በፕሮጀክቱ የተቀመጠውን ዓላማ ተረድቶ ለማሳካት የጎላ ሚና እንዳለውም ተመላክቷል። በላቸው በላይ የከፋ ዞን ግብርና አካባቢ ጥበቃና ህብረት ስራ መምሪያ የሬድ ፕላስ ፕሮጀክት አስተባባሪዎች በተገኙበት የሩብ ዓመት አፈጻጸም ግምገማ በቦንጋ ከተማ አካሂዷል። የፕሮጀክቱ አስተባባሪዎች በሩብ ዓመት ያከናወኑትን ተግባር አብራርተዋል። በኑሮአቸው እስካሁን ድረስ በጣም ደካማ የሆኑ ሰዎች አሉ። ድሃ የሚባሉ አሉና እነዚህን ያለምንም አድሎ በመለየት ለነሱ የኑሮ ማሻሻያ ስራዎችን የማውረድ ስራዎች ተሰርቷሉ። ለምሳሌ የአንድ ቀን ጫጩት፣ የበግ ማሞከት፣ የቦንጋ ምርጥ የበግ ዝርያን የማስፋፋት ስራ ለነሱ ተሰጥቷል። ዘመናዊ ቀፎን በተወሰነ መልኩ ታች አውርደናልና እንደገና የተለያዩ ፍራፍሬዎች ለምሳሌ የተዳቀሉ አቮካዶዎች በ2 ዓመት ውስጥ ምርት መስጠት የሚችሉ ማንጎ፣ ፓፓያ፣ ካሳቫ እንደየ ስነ ምህዳሩ እየተጠና የተሰጠበት ነገር አለና ይሄም እንደ መልካም ተግባር ታይቷል። በዛሬ መድረካችን ሲያጠቃልል የደንን ህይወት ከመጥፋት የመታደግ ስራ ተሰርቷል። የዛሬ ትውልድ ብቻ ሳይሆን የነገ ትውልድ እንዲጠቀም ዘንድ የደን ጥበቃ ስራ ዘላቂ በሆነ መልክ መጠበቅ እንዳለበት ስራዎቹ ተሰርተዋል። ከፕሮጀክቱ ዝርዝር ተግባር አንጻር ያው የተሻለ አፈጻጸም እንዳለ ያየናቸው አሉና ቀጣይ ላይም ያው እንደ ጉለት የሚታዩ ነገሮችን ያው በማረም ወደ ተግባር የምንገባባቸው ነገሮች አሉ። ሞር ያው ፎከስ አድርጎ ፕሮጀክቱ ዓላማ ከማሳካት አንጻር ኢቭን ከማህበረሰብ ችግኝ ጣቢያ አቋቋም፣ ከማዕከላዊ ችግኝ ጣቢያ በማቋቋም ሀገር በቀል ዝርያዎችን ለህብረተሰቡ ለማድረስ፣ በሌላ በኩል ደግሞ ለአየር ንብረት የማይበገሉ የሰብል ዝርያዎችንም የእንስሳት ዝርያዎችንም ለህብረተሰቡ ለማሰራጨት እቅድ አፈጻጸማችን ምን ላይ እንደሚገኝ ያው ገምግመን ያየናቸው አግባቦች ነው ያለው። ቀጣይ አቅጣጫ ላይ ያው ግድም ካስቀመጥኩት አንጻር ከ2017 አፈጻጸማችን ስንነሳ በ2017 መጨረስ የሚገባቸው ተግባራት ምን ናቸው የሚለው ነገር በተለየ መልኩ ተገምግሟል። ስፔሻሊ እንደ ወረዳ ያው አዲስ ማህበራት ከምስረታ ጋር ተያይዞ አዲስ ግድም ወደ 4800 በላይ ሄክታር ደን ለይተን ማህበሩን አደራጅተን ወደ ተግባር እንገባለን የሚል ትኩረት ነው ያለው። እንደ አጠቃላይ ያው ፕሮጀክቱም ሲቋቋም ያው ደንን መሰረት ያደረገ ነው። ፕሮጀክቱ የያዛቸውን ተግባራት ውጤታማ እንዲሆን በየደረጃ ያሉ አካላት መደገፍ እንዳለባቸውም መልእክት ተላልፈዋል። በጀቱ እንዴት እየሄደ ነው? እንግዲህ ከታቀደው እቅድ አንጻር የአንደኛ ሩብ ዓመት አፈጻጸሙን ገምግመን የፊዚካል ስራዎች አፈጻጸም የበጀት አጠቃቀሙ ምን ይመስላል የሚለውን ገምግመን የቀሩ ጉድለቶች ካሉ በዚህ በቀረን 7 እና 8 ቀናት ውስጥ ሊስተካከሉ የሚችሉ ነገሮች ካሉ ፕሮግራም አስተባባሪዎቹ ወደ ታች ሲመለሱ ሁላችንም ተረባርበን ያ የፊዚካል ስራ ክፍተት ካለ የበጀት አጠቃቀም ክፍተት ካለ እነኚህ ክፍተቶች ዘግተን በሚፈልገው ልክ ሪፖርቱን አደራጅተን
ለክልል ክልሉ ደግሞ በተዋረድ ደግሞ ለፌደራል ብሎ የቀጣይ ሁለተኛ ኳርተር ወይም ሩብ ዓመት በጀት በጊዜ የሚለቀቅበት ሁኔታ ላይ ለዛ ደግሞ ምን አይነት ስራዎች ነው ቀጣይ የምንሰራው የሚለውንም ምቹ ሁኔታዎችን ፈጥረን እየጠበቅን በጀቱ ሲለቀቅ ያንን ስራ በተፈለገው ልክ ለማስኬድ ጥሩ የፈጸሙ አካባቢዎችን ለይተን በጉለት ይታረሙ የሚባሉ አካባቢዎችም ካሉ በዛ መንገድ ለይተን እያንዳንዱ ወደ ታች ተመልሶ እነኚህ ቀሪ ስራዎችን ይሰራል የሚል ታሳቢ ይዘን ነውና ይሄን መድረክ እያስኬድን ያለ ነው። አጠቃላይ ወረዳዎችን ሲንገመግም እስካሁን አሁን እስኪወጣ ድረስ ወደ 6 ወረዳዎች አፈጻጸማቸውን አቅርበዋል። ግድም እንደነገርኩ አጠቃላይ የፊዚካል ስራ እንግዲህ ሚስተራው ከበጀት ጋር የተያያዘ ነው። ፕሮግራም ስራ የበጀት አፈጻጸሙን አጠቃላይ ሲንገመግም ከ85% በላይ አፈጻጸም ላይ ነው። 90% ላይ የደረሱ አካባቢዎችም አሉ እና አጠቃላይ ግምገማው እንግዲህ መጨረሻ ላይ እናጠቃለው እንደተጠበቀ ሆኖ ጥሩ ነገር ያለ የሚል ግምገማ ነው ያለን። እንደገና የቀሩ ነገሮችም ካሉ በእነኚህ ቀሪ ቀናት ውስጥ ተመልሶ ሲገመግሙ አጠቃላይ ያሉ ነገሮችን ጉለቶቻችን እንሸፍናለን። በጥሩ ለቀጣይ ኳርተር በጥሩ ሁኔታ እንዘጋጃለን የሚል ታሳቢ ነው ያለው። ይሄ የትልቁ ነገር ይሄ አሁን ትንሿን በጀት ነው እያንቀሳቀስን ያለ ነው። ይሄ በሬድ ፕሮጀክት እየመጡ ያሉ ገንዘቦች ትንሽ ናቸው ማለት ይቻላል። ግን ለቀጣይ እየሰፋና በተለያዩ አሁን ጥናቶች እየተደረጉ ስለሆነ ወደፊት አቅማችንን አሁን በዚህ በትንሹ ፕሮጀክት ገንዘብ ፋይናንሻል አፈጻጸም ነው ፊዚካልና ፋይናንሻል አፈጻጸም ነው ወደፊት አቅማችን ምን ይመስላል የሚለው ምናየም። ለዚህ ደግሞ ትልቁ ወሳኝ ማን ነው? ወረዳ ያለው ስቲሪንግ ኮሚቴና ቴክኒክ ኮሚቴ ነው። ስቲሪንግ ኮሚቴ ያ በአስተዳዳሪ የሚመራ ስለሆነ እቺን ፕሮጀክት የቀረችውን ደን ለማስጠበቅና የኛን አርሶ አደር ደግሞ እስካሁን ደን ጠብቆ የቆየ ምንም ተጠቃሚ አይደለም እና ሳይጠቀም ቆይቶ ግን በዚህ የሚመጣውን በደን ስም የሚመጣውን ድጋፎችንና የብድሮችን በአግባቡ እንዲጠቀም አንዱ ደግሞ የዚህ ትልቁ ትራንስፎርሜሽን አጀንዳ አካል ስለሆነ ይህን በተቻለ መጠን ጊዜ ሰጥቶ ትኩረት አድርጎ የመወያየትና ችግሮች መፍትሄ እያስቀመጠ ታች ያለውን የመንግስት የሚመለከተው የቢሮዎች ተንቀሳቅሶ ይህን ድጋፍ አድርገው ስራውን የሚሰሩበት በየደረጃ ያለው ቴክኒክ ኮሚቴም በዚህ መልኩ እንትን የሚልበት ላይ በልዩ ትኩረት መስጠት አለበት የሚል መልእክት ነው እኔ የሚያስተላልፈው። የተረጋገጠ ሰላምና ጸጥታ እንዲኖር ማህበረሰቡን በማስተባበር ተግቶ እየሰራ መሆኑን የጨና ወረዳ ፖሊስ ጽሕፈት ቤት አስታወቀም። ህብረተሰቡን በማስተባበር እስካሁን በተሰሩ ስራዎች የተሻለ ውጤት መመዝገቡም ተገልጿል። ከጨና ወረዳ የመንግስት ኮሚኒኬሽን የተገኘውን ዜና ማርሼት ሴፉ ያቀርበዋል። የተለያዩ የዓመትና አደባባይ በዓላቶች በሰላም ተከብሮ እንዲያልፉ በወረዳው የበታች መዋቅሮች ጋር በመቀናጀት የተሰሩ ስራዎች ውጤታማ እንደነበሩ የተናገሩት የጨና ወረዳ ፖሊስ አዛዥ ኢንስፔክተር ያሹ አቦ ይህን የሰላምና ጸጥታ ስራዎችን ዘላቂ ለማድረግ ዘርፈ ብዙ ስራዎች እየተሰሩ መሆናቸውን ገልጿል። አያይዞም ከነዚህ ስራዎች መካከል ጽሕፈት ቤቱ በወረዳው በተለያዩ ቀበሌዎች ላይ የሰላምና የጸጥታ ስራዎችን በቅርበት ለመከታተልና ለማህበረሰቡ አገልግሎት ለመስጠት የፖሊስ አገልግሎት መስጫ ማዕከላትን እየገነባ መሆኑንም አስታውቋል። ዋና አዛዡ ጨምሮ ሌሎች የፖሊስ አባላትና አመራሮች በተገኙበት የዋራ ባምባ ቀበሌ ፖሊስ አገልግሎት መስጫ ማዕከል ግንባታንም አስጀምሯል። ግንባታው በማህበረሰቡ ጉልበትና ድጋፍ እየተሰራ መሆኑን ገልጸው በሌሎች ቀበሌዎችም ተመሳሳይ ስራ እየተሰራ መሆኑንም አንስቷል። ይህ ስራ የጸጥታ ችግርን በቅርበት ለመከታተልና ለህዝብ አገልግሎት ለመስጠት አስተዋጽኦ የጎላ በመሆኑ ማህበረሰቡ ድጋፉን አጠናክሮ እንዲያስቀጥልም ጠይቋል። መጨረሻም የጸጥታ ስራ በጸጥታ አካላት ብቻ የሚሰራ ባለመሆኑ ታች ያሉ የተለያዩ አደረጃጀቶችን በማጠናከር ሁሉም አካላት ለሰላማቸው ዘብ እንዲሆኑም አሳስቧል። የመስኖ አቅምን አሟጦ በመጠቀም ምርትና ምርታማነትን ማረጋገጥ እንደሚገባ ተገለጸም። በቢጣ ወረዳ በምግብ ስርዓት ማጠናከሪያ ፕሮግራም ወይም በኤፍኤስአርፒ በጀት ድጋፍ ለወርዋሮና ጋማላኒ የመስኖ ውሃ ተጠቃሚ ማህበራት በመስኖ አጠቃቀምና አያያዝ ዙሪያ የመስክ ምልከታን ያካተተ የግንዛቤ ማስጨበጫ ስልጠና ተሰጥቷል። መረጃው የወረዳው መንግስት ኮሚኒኬሽን ነው። ታምራት ኃይሌ ያቀርበዋል። በጽሕፈት ቤቱ የመስኖ ግንባታ ክትትል ባለሙያ የሆኑት አቶ ኤርሚያስ መኮንን በወረዳው በፕሮግራሙ ከተገነቡ የመስኖ ግንባታዎች የዋርዋሮና የገመላኒ የመስኖ አውታሮች በማልማት አቅማቸው ያለሙ አለመሆኑን ጠቅሰው በመስኖ አውታሩ አካባቢ የሚገኙ አርሶ አደሮች የስራ ባህላቸውን በማዳበርና ወደ ልማት በመግባት የሀገራችን ምግብ ዋስትናን ለማረጋገጥ የሚደረገውን ጥረት ሊያግዙ ይገባል ብለዋል።
በወረዳው የምግብ ስርዓት ማጠናከሪያ ፕሮግራም FSRP አስተባባሪ አቶ ማሞ አንጎ እንደገለጹት በፕሮግራሙ በግብርናው ዘርፍ ቴክኖሎጂ ሽግግር ላይ ትኩረት አድርጎ እየሰራ ሲሆን የዚሁ አካል የሆነውን የመስኖ አውታር በወረዳው የተለያዩ ቀበሌዎች በመገንባት አርሶ አደሩን ተጠቃሚ ማድረግ መቻሉን ጠቁመዋል። ግንባታውን በኢነነት ስሜት ከመጠበቅ አንጻር የሚስተዋሉ ጉድለቶችን ማረም እንደሚገባም አስተባባሪው ተናግረዋል። በቀበሌው የሚገኙ የግብርና ባለሙያዎች በመስኖ አካባቢ የሚገኙ ባለ ይዞታዎችን ተጠቃሚ ለማድረግ ትኩረት ሰጥቶ ሊሰሩ እንደሚገባም አሳስበዋል። በእርባታውም ዘርፍ የተለያዩ መኖዎችን ለአብነትም ደሾ እና ዝሆኔ የተሰኙ ሳሮችን በመስኖ አውታሩ አካባቢ በመትከል ለከብቶች ቀለብ በቀላሉ ማዘጋጀት እንደሚቻልም የዘርፉ ባለሙያዎች አስረድተዋል። ከዚህ ጋር በተያያዘ ጉድጓድ በማዘጋጀት በቀላሉ አሳ ማምረት እንደሚችሉም ተጠቁመዋል። በወረዳው ማዕድንና ኢነርጂ ጽሕፈት ቤት ኃላፊ አቶ አብዱ ዛክር ባስተላለፉት መልእክት የገማላንና የዋርዋሮ የመስኖ አውታሮች ከ110 ሄክታር በላይ መሬት ማልማት አቅም ያላቸው ቢሆንም የአካባቢው አርሶ አደሮች ይህንን ምቹ አጋጣሚ በመጠቀም በሙሉ አቅም እያለሙ ካለመሆናቸውም በላይ ለመስኖ ግንባታው የሚደረግ ጥበቃና እንክብካቤ አለመኖር ሌላኛው ተግዳሮት መሆኑንም ጠቅሰዋል። ስልጠናው በመስኖ አውታሩ አካባቢ እንዲሰጥ የተደረገው እነዚህን ችግሮች በመቃኘት የጋራ አቅጣጫ ማስቀመጥ እንዲቻል ስለመሆኑም አክለዋል። የመስኖ ግንባታው በFSRP በጀት ድጋፍ የተገነባ ቢሆንም በመስኖ አካባቢ ይዞታ ያላቸው አርሶ አደሮች የተፈጠረላቸውን ምቹ አጋጣሚ ተጠቅመው እያለሙ ባለመሆኑ የባለሙያዎችና የባለድርሻ ተቋማት ብርቱ ክትትል እንደሚያስፈልግ ጠቅሰው በቀጣይ የመሬት አስተዳደርን ሕግ በመከተል እርምጃዎችን መውሰድ እንደሚያስፈልግም አመላክተዋል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።